ምንድነው እኔ ቆንጆ ምን እያደረክ እኔ ነሽ እኔ ማለት ምን እያደረክ ምን አስበህ ነው ማለት ለምንድን ነው የምትስቀው እኔ ነሽ ማለት እኔ ነኝ ምን ማለት አልገባኝም እኔ ማለት ለምን ስቀልድ ነው ጌታ በጌታ በኢየሱስ ስም በእንደዛ አይነት ቀልድ ይቻላል አረብ እግዚአብሔር ማለት ለምንድን ነው የምትናደኝ እኔ ደስ ብሎኝ ከቤተሰቦቼ ጋር ከጓደኞቼ ጋር እንደዚህ ደስ ብሎኝ እያለሁ ለምንድን ነው እኔ ነገር ሁሉ በቃ እኔ ተሳሽገ በቃ ተንኮል ነው አይደል የምታስበው ኢየሱስ ክርስቶስ የእውነት ራስ ምታት ተነሳብኝ እውነት በኢየሱስ እንደዚህ አይነት ደስታ ውስጥ እንደዚህ አይነት ክፋት ለምን ያሰፋው ካባሽ ራሱ መረት ልሷል ራሱ አንተ ምን ነው እንደዚህ ያሰፋው እኔ ስንት ነገር እዚህ ገጠር ያዞርኩ ብዙ ነገር አሳያለሁ እያልኩ ደስ ብሎኝ ከልጆች ጋር ያወራን አንተ እዚህ ጋር እንሂድ ብለህ ታስደነግጣኛለህ ምን አይነት አስተሳሰብ ነው ይሄ እሺ ቀጣይ አረበይ አስለቀስከኝ በደስታ ቀን አንተ እሺ አሁን እኔ እንደዚህ ያለቅሱ ማዘር ብታይ ምን ነው የምሰማት እስቲ በኢየሱስ ማንተች ቤተሰቦች ሰላም በይሽ እኛ ቤተሰቦች ሰላም አይቆጡም አንተን ቤተሰብ እንዴት ናችሁ እኔ ደህና ነኝ ያው ያስቸገረኝ እውነት ደስ ብሎኝ በጣም ተናድጃለሁ ደስ ብሎኝ በደስታዬ ቀን እንደዚህ አይነት ቀልድ ያመጣል እስቲ እናንተስ ምንድነው የተሰማችሁት እውነት እኔ በጣም ደንግጫለሁ እግዚአብሔርን በጣም ደንግጬ እኔ ልጁ ምን ሆኖ ነው ብዬ በቃ ውስጤ በጣም ተረብሾ ነው ያለው ጌታን በኢየሱስ ይደብራል እውነት የምራን ቀልድ ነው እሺ ምን ላሳይከው ያምራል ኮራችሁ የምር በጣም ነው የሚያምረው ጋይስ ከሆነት በጣም ያምራል እኔ ልጠይቅህ እኔ ሲሄድ ቆጮ ይሄዳል አላ በቃ ቆጮ ይዘን እንሄዳለን ከዚህ ብቻ ደስ የሚል ቡናም እንግዲህ አለ ቆጮም አለ ቅጠል ቡና አለ እንደሞ የተለያዩ ነገሮች አሉ ብቻ በዛ በኩል ብዙ ነገር አለ እናሳያችኋለን በሌላ ቪዲዮ ግን ብቻ የሺን አስጨነቅኳት ብዬ አስባለሁ ተጨነቅሽ አረ በኢየሱስም ተጨነቅሽ ብቻ ባርች እኔ በዛን ሰዓት ምን አይነት ምን ተሰማሽ እሺ በኢየሱስም እኔ የሆነ ህልም ነገር እየመሰለኝ ነበር እውነት አልመሰለኝም አንተ እዛ ከጓደኞቼ ጋር ደስ ብሎኝ እኔ እንግዲህ ግን ለምን ረሳሽኝ እሱ ራሱ ቁም ነገር ረሳሽኝ ባክሽ አሉ አይደል የምን ረሳኛለች ቤተሰብ የምን ረሳኛለች እኔ ጋር ያሉ ጓደኞቼ ራሱ በቃ ደግሟቸው እግዚአብሔርን ትንሽ እረፍት ያደርጉ ነው እኔ ያው ሴቶች ሲሰበሰቡ ያው ወሬ ይንዛዛል አይደል እዛ ወሬ ጀምረን እኮ እዚህ ትንሽ ያወረሰው ትንሽ ነው ትንሽ ነው ትኛለች እኔ እኮ አካሏ ነኝ አይደል ትናንት ከቀለቤት ጊዜ ጀምሮ በቃ አካሌ ነች አካሏ ነኝ ለምን ትረሳኛለች ያ ነው ያናደደኝ እኔ ስለተናደድኩ መጣውና ዝም ብዬ ጓሮቹን እያየሁ ነበር ጓሮቹ ያምራል ከዛ እዚህ ጋር ለምን ቪዲዮ ሰርቼ ፍራንክ አላደርጋት ብዬ አሰብኩና የምር ብቻ ትንሽ ተጨንቃለች ግን እንዴት ናት ሚስቴ እዚህ ጋር ክራውን አለ እዚህ ጋር አሳያ እዛ ተራምደሽ አሳይ የኔ ቆንጆ እዩት እግዚአብሔር ያው ትንሽ ገጠር ስለሆነ ነው እንጂ ይሄ ካባው እኔም ደግሞ እዚህ ጋር አለው ትላል ብቻ አሪፍ ጊዜ እያሳለፍን ነው ገጠር ላይ እግዚአብሔር ይመስገን ክብርን ብሉ ክብር የምር ደስታ ብሉ ደስታ እጥፍ ድርብ እየሆነ ወደኛ ህይወት እየመጣ ነው ከዚህ በኋላ ያው የኛ ደስታ እያስደሰታችሁ እናንተም እየተደሰታችሁ እንግዲህ ከኛ ጋር ትቀጥላላችሁ ጥሩ ላይፍ ከጥሩ ልጆች ጋር ልጅ ወልደን ከብረን ሰሚቆይ አንድ ነገር አለ እስከ ዛሬ ቤተሰቦቿ ያው እርጉዝ እንደሆነች አልነገርሻቸው ያው ያኔ አስታውቃል ጋይስ ገና አንድ ወርክ ምናምን ወደ አስታውቃል ማክሲመም ሁለት ወር ያው መቼስ ያው ሆዳ ብዙም አያስታውቅም ግን ቢሆንም ያው አልነገርናቸው መናገር ካለብኝ ትንሽ ጊዜ ወስደን እንነግራለን ያው አንዳንዴ
ከሰው ስህተት ከብረት ዝገት የሚባል ነገር አለ። ያው ሰው ሆኖ ማይሳሳት የለም። ተሳስተን ያው የገባንበት ነገሮች እግዚአብሔር ግን ምሮናል። እግዚአብሔር ይመስገን ምሮናል አይደለ? ምንድነው እንዴ? ልትበይኝ ነው? ቡና በቀን 5 ነው የምትጠጣው። ምን አይነት ሱስ እንዳለባት ቤት እያፈላች እየጠጣች እዚህ መጣ ደግሞ ምንድነው ቡና በጭስ ቡና ከጭስ ጋር የመጣው ቡና እንዴ በጀበና ነው የምትጠጣውና እና ወደ ቁም ነገር ሲመለስ ያው አልነገርንም ለማንም ማንም ያውቀለም። እኔ እሷ እና መሲ እና እናንተ አንዳንድ ሰዎች ያውቃሉ። እነሱ ብዙም አያውቁም። ግን እግዚአብሔር ካለ በቅርቡ እናሳውቃለን። መተሽ የምትወልጂው ያው እዚህ ይመስለኛል አይደለ? ማዘርጋ ነው እኮ በወልዶ የመጀመሪያ ስለሆነ ሶታል። እኔ ግን አለቅሽ አለቅሽ። ኧረ ግድ ነው ማለት እዛ እንዴ ማን ነው የሚያርስ? ግዴታ እኔ አርስሻለሁ። ገራሚ አርጌ ነው እኔ እንትን ፍየል ሙኩት ሙኩት በግ ነው ሙኩት የሚባለው ያው ፍየል ሙኩት አርጄ ደም ምናምን ትጠጫለሽ ነው አይደለም? እኔ ቅቤ ትጠጫለሽ። ከዛ ልጅሽ ነው የሚባለው ልጄ ነው ልጃችን ያው እኔ ኬር አደርጋለሁ። መቼስ አንቺ አትሸከሚም፣ እኔ አጥበዋለሁ። ኧረ ማጠብ አንታችን እንዴ ያረኩሽ ትሽት አድርጌ እኮ ነው አይችልም። ያንተ እጅ ደግሞ ካርዳዳ ነው። ያው ዞሮ ያው ቆሻሻው ከገላው እንደወጣ አይደል? ከዛ በሳሙና በእንትን ምናምን ብቻ እግዚአብሔር ካለ ቤተሰቦቻችን እየጠሩ ነውና የምር በጣም እንወዳቸዋለን። ጥሩ ጊዜ እያሳለፍን ነው ለማለት ያክል ነው የመጣ ነው። ምን እየጠሩን ስለሆነ ጋይስ እየጠሩ ነው። እንግዲህ በሌላ ቪዲዮ በጥሩ ቪዲዮ እስከምንገናኝ ድረስ ከዚህ በኋላ ከኛ ጋር ሰላም ደስታ ነው የምታዩት። ሌላ ክፉ ነገር አታዩትም። እንወዳችኋለን፣ እናከብራችኋለን። አሁንም እናከብራችኋለን። ከኛ ጋር ሁሉ ደግሞ ይሄንን ቬሎ እኛን እንደዚህ ሁሌ የሚያሳምሩን ቤቲ ብራይዳል እንዲሁም ደግሞ ቤቲ ቬሎ ቤት ወላይታ ሶዶ ኦና ህንጻ ላይ አንደኛ ፎቅ ላይ ይገኛል። ሄዳችሁ የትኛውም አይነት ልብስ ከተከራያችሁ ለእናንተ ይከራያል እና ይሄ የሰርግ ደግሞ የመልስ የብዙ አይነት